የመሬትን ውበት እንይ፣ የጂኦሎጂን ሚስጥር እንግለጽ። ሰላም ቤተሰብ እንዴት ናችሁ? አያም ሀርቲክ ጆሃር በጂኦሎጂስት ነኝ። ከምንጠጣው ውሃ እስከ ውቅያኖስ። ውድ ቤተሰብ ዛሬ ስለምንጠጣው ውሃ ከጂኦሎጂ ጽንሰ ሀሳቦች ጋር አያይዘን እናወራለን። ቁልፍ የጂኦሎጂካል ጽንሰ ሀሳቦች። የውሃ ዑደት ወይም ሃይድሮሎጂካል ሳይክል የምንለው ውሃ ይተናል፣ ደመና ወይም ጉም ይሰራል፣ ከዛም ይዘንባል፣ እናም ወደ ውቅያኖስ ወይም መሬት ይመለሳል። የዓለት መሸርሸር ዌዘሪንግ ኤንድ ኢሮዥን የዝናብ ውሃ የአፈርንና የዓለቶችን ማዕድን ጨምሮ እንዲሁም ጨውን በመሸርሸርና በመሸከም ወደ ወንዞች በማጓጓዝ ይወስዳቸዋል። ሚኒራል አዮንስ የዓለት መሸርሸር የሚለቃቸው ጨውንና ሌሎች ኬሚካሎችን ለምሳሌ ሶዲየም እና ክሎራይድ ወደ ውቅያኖስ ይሄዳሉ። ከዛ ኢቫፖሬሽን ወይም መትነን በውቅያኖስ ውስጥ ውሃው ሲተን ንጹህ ውሃ ብቻ ወደ ከባቢ አየር ይወጣል። የጨው አካላት ግን ማለትም ሶዲየም እና ክሎራይድ ከኋላ ቀርተው የውቅያኖሱን ጨዋማነት ይጨምራሉ። የዓለት አይነቶች። ኢግነስ ከእሳተ ገሞራ የተፈጠረ ሲሆን ለምሳሌ ባዛልት እናገኛለን። ሴድመንታሪ ከደለል የተፈጠረ ዌዘሪንግ እና በጎርፍ የተፈጠረ ሲሆን እንደ ላይምስቶን አይነት ሮኮችን እናገኛለን። ሜታሞርፊክ ከሁለቱ አለቶች ከሴድመንታሪ ወይም ከኢግነስ በከፍተኛ ግፊትና ሙቀት የተነሳ የተቀየረ ሲሆን እንደ ማርብል እና ኔስስ አይነት ጠንካራ ሮኮችን እናገኛለን። እነዚህ ከላይ የጠቀስናቸው አለቶች በውሃ ባህሪያት ላይ ከፍተኛ ተጽዕኖ ያሳድራሉ። ውሃው በዝናብም ሆነ በወንዝ አማካኝነት ወደ መሬት በሚወርድበት ጊዜ ከድንጋዮች ወይም ከአፈር ጋር ንክኪ ሲያደርግ እንደ አፈሩና እንደ አለቱ አይነት የውሃው ባህሪም ይቀያየራል። ለምሳሌ እነዚህን የውሃ አይነቶች ብናይ ሃርድ ዋተር በካልሲየም እና በማግኒዥየም የበለጸገ ነው። ሶፍት ዋተር ለስላሳና በትንሽ ማዕድናት የበለጸገ ነው። ግራውንድ ዋተር ወይም የከርሰ ምድር ውሃ በአለትና በአፈር መካከል የተቀመጠ ውሃ ሲሆን እንደተቀመጠበት አለትና የአፈር ባህሪ ጣዕሙም ሆነ የያዘው ኬሚካል ይለያያል። የኢግነስ አለቶች ከእሳተ ገሞራ አለቶች የተፈጠሩ ናቸው። ለምሳሌ ባዛልትና ግራናይት ከነዚህ አለቶች በቀላሉ የሚሟሙ ማዕድናት ስለሌላቸው ውሃው አብዛኛውን ጊዜ ለስላሳና ሶፍት ይሆናል። ማለትም የሳሙና አይነት አረፋን በቀላሉ ይፈጥራል። የፒኤች እና የቲዲኤስ ቫልዩ ከከባቢ አየር የመጣው ውሃ ወይም ዝናቡ ካርቦን ዳይኦክሳይድ በመያዝ ትንሽ አሲዳማ በመሆን አለቱን ይሸረሽረዋል። ስለዚህ የከርሰ ምድር ውሃው የፒኤች ከ5.5 እስከ 6.5 ባለው ክልል ሊሆን ይችላል። የጨው መጠን ቲዲኤስ ዝቅተኛ ነው። ውሃው የሚያገኘው ማዕድን በትንሹ ሲሊካ እና አልፎ አልፎ ሶዲየም ብቻ ነው። የሴድመንታሪ አለቶች የደለል አለቶች በመባል ይታወቃሉ። እነዚህ አለቶች በቀላሉ የሚሟሙ ካልሲየም እና ማግኒዥየም በውስጣቸው ይይዛሉ። ውሃው ከነዚህ አለቶች ጋር ንክኪ ሲያደርግ በቀላሉ ዲዞልቭ ያደርጋቸዋል። በመሆኑም ካልሲየም ካርቦኔት እና ማግኒዥየም ይይዛሉ። ስለዚህ ውሃው ሃርድ ዋተር ይሆናል። የዚህ ውሃ የፒኤች እና የቲዲኤስ መጠኑ ካልሲየም እና ማግኒዥየም የውሃውን የአሲድነት መጠን ስለሚቀንሱ የውሃው ፒኤች ወደ ኒውትራል ወይም ቤዝ ከ7 እስከ 8 ያድጋል። ቲዲኤሱ ማለትም የጨው መጠኑ ከፍተኛ ነው። በካልሲየም እና በማግኒዥየም አዮንስ የበዛ ስለሆነ ቶታል ዲዞልቭ ሶሊድ ከፍ ያለ ነው። የሜታሞርፊክ ሮክስ ለምሳሌ እብነ በረድን፣ ኔስስን ኤንድ ማርብልን ብናይ እነዚህ አለቶች የሚመጡት ከኢግነስ ወይም ከሴድመንታሪ ስለሆነ የውሃው ባህሪ የሚወሰነው በመጀመሪያው ኬሚካል ኮምፖዚሽን ነው። ለምሳሌ ማርብል የሜታሞርፊክ ሮክ ሲሆን ከሴድመንታሪው ላይምስቶን ነው የተወሰደው። ስለዚህ አሁንም ብዙ ካልሲየም ካርቦኔት እንደያዘ ነው። እዚህ ላይ የሚገኝ ውሃ በጣም ጠንካራና ጨዋማ ሊሆን ይችላል፣ ምክንያቱም ማርብል የካልሲየም ካርቦኔት ኮንተንት ስለያዘ። እንዲሁም ከኔስስ ሮክ ጋር የሚገኘው ውሃ ከላይ እንደጠቀስነው ከግራናይት የምናገኘው የውሃ ባህሪ አይነት ይሆናል።
ኔስ እስከ ግራናይት ስለሆነ ሜታሞርፊዝድ የሆነው። የፒኤች ቫልዩ ከ6.5 እስከ 8 ሲሆን ትንሽ አሲዳማና እስከ ኒውትራል ይደርሳል። የፌልድስፐር ማዕድናት መበስበስ አሲዳማነትን ይቀንሳል። ቲዲኤሱ ዝቅተኛ እስከ መካከለኛ ይደርሳል። ኳርትዝ እና ፌልድስፔር በቀላሉ ስለማይበሰብሱ ወይም ስለማይሟሙ ሶዲየም እና ፖታሺየም ከፌልድስፐር የሚመነጩ ናቸው። የወንዝና የውቅያኖስ ውሃ ልዩነት። የወንዝ ውሃ የምንለው ፍሬሽ ዋተር በመባል ይታወቃል። የፒኤች ቫልዩም ከ6.5 እስከ 8.5 ይሆናል። ባዮካርቦኔት፣ ካልሺየም፣ ሲሊካ ኮምፖዚሽን አለው። የውቅያኖስ ውሃ ክሎራይድ እና ሶዲየም በብዛት ይይዛል። የፒኤች ቫልዩም ከ7.8 እስከ 8.4 ይደርሳል። ውድ ቤተሰብ የጠጣችሁት ውሃ በጣዕሙ የተለየ ሆኖ ያገኛችሁበት ቦታ አለ? በኢትዮጵያ ውስጥስ በብዛት የሚገኙት አለቶች የትኞቹ ናቸው ብላችሁ ታስባላችሁ? መልሳችሁን በኮሜንት ጻፉልኝ። We use this water so easily as nothing. Before the water reached us, its long geological journey had already begun. We use this water so easily as nothing. Before the water reached us, its long geological journey had already begun.